ከኢየሱስ ክርስቶስ እና የመጨረሻው ነብይ ይመስለኛል ካልተሳሳትኩ ሙሐመድ። እሺ መልስልሽ። ጥሩ ጥያቄ። ለመሆኑ በነብይነት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ከኢየሱስ ክርስቶስ ማን ይቀድማል? አሁን ልብ ብላችሁ አዳምጡ። ምናልባት ይህን መልስ ከዚህ በፊት አልሰማችሁት ሊሆን ይችላል። ማን ይቀድማል በነብይነት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ከኢየሱስ ክርስቶስ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይቀድማሉ። ነቢ ሰለላሁ ዐለይሂ ወሰለም በነብይነት ይቀድማሉ። በአካል በመምጣት ደረጃ ከተባለ አዎ መሲሁ ይቀድማል። ቀድሞ ከነቢ ሰለላሁ ዐለይሂ ወሰለም ከ600 ዓመት በፊት መጥቷል። የነቢይ ሰለላሁ ዐለይሂ ወሰለም ነብይነት ግን መቼ ነበር ከተባለ ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ፣ አዳም ገና በስጋና በመንፈስ መካከል ሳለ እኔ ነብይ ነኝ ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። መቼ ነው ነብይ ነኝ ያሉት? አዳም በስጋና በመንፈስ መካከል ሳለ እኔ ነብይ ነኝ ያሉ ቦታች አለ። ማስረጃ ትችል ላሳይሽ እችላለሁ። አንዴ ላሳይሽ። ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ፣ አዳም ገና በስጋና በመንፈስ መካከል ሳለ እኔ ነብይ ነኝ ብለው ተናግረዋል። በመምጣት ደረጃ ማን ይበልጣቸዋል ከተባለ ሁሉም ነብያት ቀድመዋቸዋል። በስጋ ማን ነው በዚህ በአካላቸው በመምጣት በምድር ላይ ነብይነታቸውን አገልግሎት በምድር ላይ እነሱ መጥተው ተገኝተው እንትን ብለዋቸዋል። ግን የነብይነት ማዕረጋቸው የተሰጣቸው መቼ ነው ከተባለ ገና አዳም በስጋና በመንፈስ መካከል ሳለ እንደሆነ ተናግረዋል። እሱን ላሳየሽ አንድ ጊዜ። ይሄ እንግዲህ እኔ ከአብርሃም በፊት አለሁ እንዳለው ኢየሱስ ክርስቶስ ይሄን ይዘን እኛ አምላክ ናቸው አንልም። ምክንያቱም ነቢይ የሆኑት ከነ አብርሃም በፊት ነውና ከአዳም በፊት ነውና፣ ይሄ አምላክነት ማድረግ አይደለም። ኢየሱስ ክርስቶስ እኔ ከአብርሃም በፊት አለሁ ስላለ አምላክ ነው ብለው እንደሄዱት ሰዎች እኛ ይህንን ይዘን አንልም። አይ አምላክ ናቸው በቃ ምክንያቱም ነቢይ የነበሩት ገና አዳም ሳይፈጠር በፊት ነው እና ብለን አንሄድም ወደዚህ አይነት ግንዛቤ። አዳም በመንፈስና በስጋ መካከል በነበረ ጊዜ ብለው ተናገሩ። ያሰላም። ስለዚህ ነቢይ የተደረጉት ነቢ ሰለላሁ ዐለይሂ ወሰለም መቼ ነው? አዳም ገና በስጋና በመንፈስ መካከል በነበረበት ጊዜ። አያችሁ። ስለዚህ ነው የነቢዩ ሰለላሁ ዐለይሂ ወሰለም የነቢይነት ማዕረግ ከሁሉም ነቢያት የነቢይነት ማዕረግ በላይ ነው። ምክንያቱም ሁሉም ነቢይ ሲላክ የነበረው በዘመኑ ላለው ትውልድ ብቻ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ለዓለም ሕዝብ ነው የተላኩት። ገብታችኋል? መሲሁን ብንወስድ ለማን የተላከው ከተባለ ለእስራኤል ወገን ነበር። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ አላህ ይናገርለታል። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል አለ። የነቢይነት ማዕረጋቸው የነቢ ሰለላሁ ዐለይሂ ወሰለም ቀድሞ የተወሰነ ነው። ቀድሞ ከአላህ ሱብሓነሁ ወተዓላ ዘንድ አደም ገና በስጋና በመንፈስ መካከል ሳለ ነቢይ ነበርኩ ብሏል። ነቢይ ነኝ አለው። ያቸው አይደለ? ስለዚህ ነው። እሺ ምድር ላይ መጥቶ በማስተማር ግን በነቢይነት አስተምሮታቸው ጊዜ መሲሁ ቀድሟቸው ነበር። እሱን ከሆነ ማንገድ ፈለግሽ መሲሁ ከነቢ ሰለላሁ ዐለይሂ ወሰለም በፊት በ600 ምናምን ዓመት በፊት በምድር ላይ መጥቶ ሲያስተምር ነበር። ከሱ በፊት ደግሞ እነ ሙሴ ያሉ ልክ እንዲሁ ደግሞ ክርስቲያኖች የነገር አዲስ ነገር ሆነባቸው። ይሄ ጥቅስ እናንተ ጋር ቢኖር እኔ ከአብርሃም በፊት አለሁ ያለውን አምላክ ነው ካላችሁ እኔ ከአዳም ገና በስጋና መንፈስ መካከል ሳይኖር በፊት ነብይ ነው ያለውን ብታገኙ እንዲህማ አንደኛ አምላክ ነበር የሚሆነው።